ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን ላይ ስለ ተምር አስደናቂ መረጃን ነግራችኋለሁ። በቅርቡ የወጡ ሳይንሳዊ መሰረት ያላቸውን ድንቅ ሀሳቦችም የማካፍላችሁ ይሆናል። በጥሞና ካዳመጣችሁኝ በተምር አንጻር ያሉ ጠቅለል ያሉ ሀሳቦችን፣ ጥያቄዎችንም ለእነዚህ ጥያቄዎች ምላሽ የምታገኙ ይሆናል። በአብዛኛው ከሚነሱ ጥያቄዎች መካከል አንዱ ተምር በደም ውስጥ ያለውን የስኳር መጠን ከፍ የማድረግ እድሉ ምን ያህል ነው? አንድ ሰው በቀን ምን ያህል ተምር ቢጠቀም መልካም ነው? ለአብነት ያክል አንድ ሰው በቀን ከ2 እስከ 3 ተምር ለ30 ቀን ቢጠቀም ሰውነቱ ላይ ሊያያቸው ሊገነዘባቸው የሚችላቸው አዎንታዊ ለውጦች፣ ጥቅሞች ምን ናቸው? እያንዳንዱን የምነግራችሁ ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። የዩቲዩብ አልጎሪዝሙን በማሻሻል ትምህርቱ ብዙ ሰው ጋር እንዲሰራጭ ያደርጋል። ይህን ድንቅ መረጃ ደግሞ ለሌሎች ሰዎችን በማጋራት እንዲጠቀሙበትና ግንዛቤዎችን እንዲያገኙበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ነኝ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። አንደኛው በቅርቡ ከወጡ አስደናቂ መረጃዎች መካከል ተምር በውስጡ ከፍተኛ የፋይበር ይዘት እንዳለው ማረጋገጥ ተችሏል። ይህ ለተምር የሚሰጠው ጥቅም ምንድን ነው? ተምር በውስጡ የፋይበር ይዘት መያዙ ሰውነታችን ላይ የሚፈጥረው አዎንታዊ ተጽዕኖ ምንድን ነው? ተምርን ስንመለከተው በውስጡ ከፍ ያለ ተፈጥሯዊ ስኳር ይዟል። ለአብነት ያክል 3 የተምር ፍሬ በውስጡ ከ40 እስከ 45 ግራም ስኳር ይዘዋል። የያዛቸው የስኳር አይነቶች አብዛኛው ግሉኮስና ፍሩክቶስ ተብለው የሚጠሩ ናቸው። ፋይበርን መያዙ እነዚህ ስኳሮች በደም ውስጥ ሊፈጥሩ የሚችሉ አሉታዊ ጫናዎችንና በደም ውስጥ ቅጽበታዊና ድንገተኛ የሆነ የስኳር መጠን ከፍ ማለትን እንዳያስከትሉ ለመቆጣጠር ያግዛሉ። ከዚህ አንጻር የወጣ የጥናት ውጤት የሚከተለው ነው። ግማሽ አፕልና 3 የተምር ፍሬ በደም ውስጥ የሚኖረውን የስኳር መጠን ከፍ የማድረግና እዚህ ላይ ያላቸውን አሉታዊ ተጽዕኖ ለማየት በተደረገ ጥናት ግማሽ አፕልና 3 የተምር ፍሬን በባዶ ሆዳቸው እንዲመገቡ ተደርጎ ከተወሰነ ሰዓታት በኋላ በደማቸው ውስጥ ያለው የስኳር መጠን ሲለካ ግማሽ አፕልን የተመገቡ ሰዎች በደማቸው ውስጥ ተምርን ከተመገቡ በተሻለና ከፍ ባለ ደረጃ በደማቸው ውስጥ የነበረው የስኳር መጠናቸው ከፍ ብሏል። ለዚህ በርካታ የጀርባ ምክንያቶች አሉ። አንደኛው የጀርባ ምክንያት ተምር በውስጡ ከአፕል በተሻለ የፋይበር ክምችት ስላለው ነው። ግማሽ አፕል በውስጡ 2.4 ግራም በውሃ የሚሟሟ ፋይበር ሲይዝ 3 የተምር ፍሬ በውስጡ ከ4 እስከ 5 ግራም በውሃ የሚሟሙና በውሃ የማይሟሙ ፋይበሮችን ይዟል። ከዛም የተነሳ በደማችን ውስጥ ያለውን የስኳር መጠን ከፍ የማድረግና የመጨመር እድሉን እንዲቀንስ አድርጎታል። በተቃራኒው ግን መጀመሪያም ለስኳር በሽታ የተጋለጡ ሰዎች አንድ ፍሬ ተምር እንዲመገቡ ከተደረገ በኋላ በደማቸው ውስጥ ያለው የስኳር መጠን ሲለካ ከፍ ባለ መጠን በደማቸው ውስጥ የነበረውን የስኳር መጠን ግን ከፍ ማድረግ ችሏል። ስለሆነም አስቀድመው ለስኳር በሽታ የተጋለጡ ሰዎች ተምርን አንድ ፍሬም ቢሆን እንኳን ከመመገባቸው በፊት ጥንቃቄ ቢያደርጉ መልካም ነው። ተምር ውስጥ ያሉት በውሃ የሚሟሙና በውሃ የማይሟሙ ፋይበሮች ወደ ውስጣችን ከገቡ በኋላ ጄል መሰል ስትራክቸር ቅርጽን በመያዝ ተምር ውስጥ ያሉ ስኳሮች በፍጥነት ወደ ደም ቧንቧ እንዳይገቡ የመቆጣጠርና ቅጽበታዊ በደማችን ውስጥ ያለውን ስኳር መጨመር እንዳያስከትሉ ይቆጣጠራሉ። ሁለተኛው ተምር ውስጥ ያሉ ፋይበሮች ለሆድ ድርቀት የመጋለጥ ዕድልን በእጅጉ ያወርዳሉ። ለዚህ ዋነኛ ምክንያት ከላይ እንደተመለከትነው ተምር በውስጡ ፋይበርን መያዙና ከዛም በተጨማሪ በተወሰነ መጠንም ቢሆን ማግኒዥየምን መያዙ ነው። ሶስተኛ ተምር ውስጥ ያሉ ፋይበሮች ምግብ የሚፈጭበት ስርዓት ውስጥ ያሉ ጤናማ ባክቴሪያዎችን ቁጥራቸውን በመጨመርና ከፍ ማድረግ ለመላው ጤናችን ጠቀሜታን ይሰጣሉ። እነዚህ ጤናማ ባክቴሪያዎች በሰውነታችን ውስጥ ለሚካሄዱ በርካታ ስርዓቶች አስፈላጊና
ጠቃሚ ናቸው። ጤናማ የሆነ የሆርሞን መመረት በሰውነታችን ውስጥ እንዲካሄድ ከማድረግ ጀምሮ ለካንሰር የመጋለጥ ዕድልን በእጅጉ ያወርዳሉ። ቴምርን ስንጠቀም የሚከተሉትን ድርጊቶች አያይዘን ባናደርግ መልካም ነው። አንደኛ፣ አንድ ሰው ቴምርን እየተመገበ አያይዞ የመጣፈጥ ይዘት ያላቸውን ፈሳሾች ፈጽሞ መጠቀም የለበትም። ለምሳሌ ያክል ለስላሳ መጠጦችና ተመሳሳይ በውስጣቸው ስኳር ብቻ የያዙ መጠጦችን ከቴምር ጋር አንድ ላይ መጠቀም በደማችን ውስጥ ያለው የስኳር መጠን ላይ ከፍተኛ አሉታዊ ተጽዕኖን ሊያሳድር ይችላል። ሁለተኛ፣ ቴምርን ሌሎች የመጣፈጥ ባህሪ ካላቸው ፍሩቶች ጋር ባንጠቀመው መልካም ነው። ለአብነት ያክል ማንጎ፣ አናናስና ተመሳሳይ ፍሩቶች መጀመሪያም በውስጣቸው ስኳር አላቸው። ከላይ እንደተመለከትነው ቴምርን በውስጡ የራሱ የሆነ ስኳር አለው። እነዚህን ፍራፍሬዎች አንድ ላይ ባትጠቀሙ መልካም ነው። ቴምርን ከነዚህ የመጣፈጥ ይዘት ካላቸው ፍሩቶች ጋር ከመጠቀም ብቻውን መጠቀም መልካም ነው። ሌላው ግን ቴምርን አያይዘን ለምሳሌ ያክል ከአቮካዶ ጋር አንድ ላይ ብንጠቀመው አቮካዶ በውስጡ ጤናማ ፋትን ስለያዘ በደማችን ውስጥ ያለውን የስኳር መጠን የመጨመር ሁኔታውን በይበልጥ ደግሞ ማውረድ እንድንችል ይረዳናል። ቴምር በውስጡ አስቀድሞም ፋይበር አለው። አያይዘን ከአቮካዶ ጋር ስንጠቀመው በይበልጥ በደማችን ውስጥ ያለው የስኳር መጠን ላይ በትንሹ ቢሆን ሊፈጥር የሚችለውን አሉታዊ ተጽዕኖ መቆጣጠር እንድንችል እናደርጋለን። ሌላው ግን አስቀድሞም በቀን ውሏቸው ላይ የቀን ውሏቸው በእንቅስቃሴ የተሞላ አካል ብቃት እንቅስቃሴን የሚያደርጉ ፕሮቲን ይዘት ያላቸው ምግቦች የሚያዘወትሩ እንደ እንቁላልና ተመሳሳይ ምግቦች በውስጣቸው ጤናማ ፋት ይዘት ያላቸው ምግቦች የሚመገቡ አቮካዶ፣ ኦሊቭ ኦይል፣ አሳና ተመሳሳይ ምግቦችን የሚመገቡ ሰዎች በቀን ውስጥ እስከ 4 ፍሬ ቴምር እንኳን ቢመገቡ በደማቸው ውስጥ ከፍተኛ የስኳር መጠን ለውጥን ላይመለከቱ ይችላሉ። እንደ አጠቃላይ ግን ጠቅላላ አድርገን ስንመለከተው አንድ ሰው በቀን ከ3 ፍሬ በላይ ቴምር ባይጠቀም መልካም ነው። የቀን አጠቃቀማችንን 1-2 ከፍ ካለ 3 ላይ መገደብ ያስፈልጋል። ሌላኛው ቴምር በውስጡ ከፍተኛ የሆነ የፖታሺየም ክምችት አለው። አንድ ሰው በቀን እንደ ጾታውና እንደ ዕድሜው ከ2600 እስከ 4000 ሚሊግራም ፖታሺየምን ለሰውነቱ ማቀበል አለበት። 3 ፍሬ ቴምር ከ450 እስከ 600 ሚሊግራም ፖታሺየምን ይዟል። ይህም ማለት በቀን ልናገኘው ከሚገባው የፖታሺየም መጠን ከ13 እስከ 23%ን 3 ፍሬ ቴምርን በመጠቀም ለሰውነታችን ማቀበል እንችላለን። ቴምር ውስጥ ያለው ፖታሺየም የሚከተሉትን ጥቅሞች ለሰውነታችን ይሰጣል። አንደኛ፣ የሶዲየም ኤሌክትሮላይት መጠንን በመቆጣጠር ለከፍተኛ የደም ግፊት የመጋለጥ ዕድልን በእጅጉ ያወርዳል። ሁለተኛ፣ በጡንቻና በነርቮች መካከል ጤናማ የሆነ የመልእክት መሰረጫጨት እንዲኖር በማድረግ ጡንቻዎች ያለምንም ውጥረትና ህመም እንዲታጠፉና እንዲዘረጋጉ ያደርጋል። ፖታሺየም ከዚህም ባለፈ በርካታ የጤና ጠቀሜታን ለሰውነታችን ይሰጣል። ሶስተኛ፣ ቴምር በውስጡ ከፍ ያለ የኮፐር ክምችት አለው። አንድ ሰው በቀን ሊያገኘው ከሚገባው የኮፐር መጠን 2 ወይም 3 ቴምርን በመጠቀም ብቻ እስከ 20%ን ለሰውነታችን ማቀበል እንችላለን። ኮፐር ሌሎች በርካታ ጥቅሞች ቢኖሩትም አንደኛውና ዋነኛው ግን ሰውነታችን በበቂ መጠን ሂሞግሎቢን ተብሎ የሚጠራውን ፕሮቲን ማምረት እንዲችል ያደርጋል። ሂሞግሎቢን በሰውነታችን ውስጥ ጤናማ የሆነ የኦክስጅን መሰረጫጨት በደም አማካኝነት እንዲኖር እጅግ በጣም አስፈላጊ የሆነ ፕሮቲን ነው። የመጨረሻው ቴምር በውስጡ እጽዋቶች ውስጥ በተፈጥሮ የሚገኙ ፖሊፌኖል ተብለው የሚጠሩ ኬሚካሎችን ይዟል። ከያዛቸው የፖሊፌኖል ኬሚካሎች መካከል ፍላቮኖይድ እና ፌኖሊክ አሲድ ይጠቀሳሉ። እነዚህ ከላይ ጠቀስኳቸው ኬሚካሎች ለሰውነታችን በርካታ ጥቅሞችን እንደሚሰጡ በበርካታ ጥናቶች፣ ምርምሮች ማረጋገጥ ተችሏል። ለአብነት ያክል ፍላቮኖይድ ተብሎ የሚጠራውን ኬሚካል የያዙ እጽዋቶችን አዘውትረው የሚመገቡ ሰዎች ረጅም ዓመታትና ዕድሜን ያለ ህመም የመኖር ሁኔታቸውንና እድላቸውን እስከ 3 እጥፍ ከፍ ያደርጋል። ፌኖሊክ አሲድ ተብሎ የሚጠራው ቴምር ውስጥ ያለው ይህ ኬሚካል ለካንሰርና ለልብ በሽታ የመጋለጥ እድልን በእጅጉ ያወርዳል። ቴምርን በአግባቡና ጥንቃቄ በተሞላበት መንገድ በመጠቀም ላይ ጠቀስኳቸውን አስደናቂ ጥቅሞች ለሰውነታችን መስጠት እንችላለን።